መታደም ብዙ ጊዜ ነበር ከአባቶች ጋር የተወያየ ነው። የዱንያ ሀጃ አንድ ወደ ቀኝ ሌላ ጊዜ ወደ ግራ ሲስበን አልተወሰነም። ዛሬ አላህ ፍቃድ ሆኖ መሐላችሁ ተገኝተናል። አልহামዱሊላህ ረቢል ዓለሚን። ወዳጆቼ የምንገኘው 2011 ዓመተ ልደት አለም ደግሞ 1440 ሂጅሪያው ላይ እንገኛለን። ያላህ ቀደር ሆኖ ሁለቱም አንድ ቀን ተከስተዋል። አዲስ ዓመት ተቀላቅለናል ማለት ነው። በሌላ ቋንቋ አዲስ ዓመት ትልቅ ጸጋ ነው። አዲስ ዓመት አዲስ እይታን ይፈልጋል። ለአንድ ሰው አላህ እድሜው ላይ አንድ ዓመት ጨመረለት ማለት ትልቅ ነገር ሰጥቶታል ማለት ነው። አዲስ ዓመት ኒዕማ ነው። አዲስ ህይወት ነው። አዲስ መልካም ስራ የመስሪያ እድል ማለት ነው። ይሄ የምለው ንግግር የበለጠ ግልጽ እንዲሆንላችሁ ሰሒህ አንድ ሐዲስ ልንገራችሁ። በኒ አስለማ ከሚባሉ ጎሳዎች ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ ሁለት ወጣቶች ነበሩ፣ ሁለት ግለሰቦች። አንደኛው ካነ አጀደ ፊል ዒባደቲ ምን صاحبه፣ አንደኛው ከጓደኛው የተሻለ በዒባዳ ጠንካራ ነበር። በጣም ጠንካራ ነበር። ሰላት ያበዛል፣ ሱናዎች አልፉትም፣ ዚክር ላይ ጠንካራ ነው። ቂያም ሌሊል እንደ ፈርድ ነው የሚሰግደው፣ ጾም ያበዛል። መጨረሻም ላይ ጂሃድ ወጣና እስትሽሂድ ሸሂድ ሆኖ ተሰዋ። ትልቅ ዒባዳ ሰራ፣ ዓቢድ ነበር። ከዛም መቋጫው ሸሃዳ ሆነ። ሁሉም ሙእሚን የሚመኘው ፍጻሜ። የሱ ጓደኛ በአምልኮ ቀለል ያለ የዛን ያህል ጠንካራ አይደለም። ከዓመት በኋላ ሞተ። እሱ ሸሂድ ግን አልነበረም። ታዲያ አንዴ ጠልሓ ረዲየላሁ ተዓላ ዐንሁ በህልሙ አንድን ህልም አየ። ይህም ህልም ከአነ ልቅያመተ ቀድ ቃመት ወአነ ሙናዲየን ሚን ባብ ልጀነት ዩናዲ ቢስሚ ለዚ ማተ አኺረን። ተጣሪ ጀነት በር ላይ ሆኖ ሲጣራ ይሰማል። ወደ ጀነት ኑ እያለ ቅድሚያ ግን የጠራው ሁለተኛ የሞተውን ሰው ነበር። ጠልሓ ከእንቅልፉ ሲነሳ ብዥታ ውስጥ ገባ። በአምልኮ የበለጠ የሚያውቀው ያነኛውን ነው። ይሄኛው እንደዛ አይደለም። እንዴት ቀድሞስ ወደ ጀነት ሊጠራ ቻለ? ይሄን ብዥታ ወጣና ለሰሃቦች አካፈላቸው። ሰሃቦቹም ይሄን ወሬ እየተቀባበሉ ማውራት ጀመሩ። አላ ኩሊ ሐል ጠልሓም ብዥታ ውስጥ ገብቷል። ለሰሃቦች ነገራቸው፣ እነሱም ብዥታ ውስጥ ናቸው። ይሄ ወሬ ማን ጋር ደረሰ? ሄዶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጆሮ ረሱል ሰለላሁ ዐለይሂ ወሰለም ዜናውን እንደደረሳቸው ወሚን አይ ሸይእን ተዕጀቡን አሉ። ምኑ ነው ያስገረማችሁ አሏቸው። አለም ዩዐመር በዐደሁ ሰና ወአድረከ ረመዳን አሏቸው። ከዛኛው በኋላ ዓመት በህይወት አልቆየም? ረመዳንንስ አላገኘም እንዴ አሏቸው። በላ አዎን የአላህ መልእክተኛ አሏቸው። ፈወለዚ ነፍሱ ሙሐመድን ቢየዲ፣ ነፍሴ በእጁ በሆነችው አላህ እምላለሁ፣ ለማ በይነሁማ ከማ በይነ ልአርድ ወሰማ፣ በሁለቱ መሃል ያለው ልዩነት ደረጃ በመሬትና በሰማይ መሃል ያለ ልዩነት ነው። አንድ ዓመት ትልቅ ቁም ነገር። በዒባዳ እኮ ይበልጠው ነበር፣ ግን ዓመት ቆይቷል። ከሱ የተሻለ ፈርዶችን አግኝቷል፣ ሱናዎችን አግኝቷል፣ ረመዳንን አግኝቷል፣ ምናልባትም ለይለቱል ቀድርን አግኝቷል። እነዚህ ሁሉ ሲደመሩ ሸሂድ ሆኖ ከሞተው በላይ አላህ ደረጃ ሰጠው። የትምህርት መልእክት ምንድን ነው? አንድ ዓመት አዲስ ዓመት ትልቅ ጸጋ ነው። አሁን አላህ የሰጠን አዲስ 2011 1440 የሚባለው ሂጅሪያ ኒዕማ ነው። ልትቆም ይገባሃል።
የህይወት ሰልፍ መስተካከል አለበት። መጥፋት ካለብህ ሞባይል ዘግተህ ሳምንት ጥፋ። ህይወት እንደ አዲስ መከለስ አለባት። አቅጣጫህ ምንድነው? ስራ እውነት ኢኽላስ አለው? የምትሰራው ስራ ለአላህ ነው? ስሜት የለበትም? ፍላጎት የለበትም? ጥቅም የለበትም? ሙሐሰባ ይፈልጋል ማለት ነው። አዲስ ዓመት ንዕማ ነው። ሶፍ ማስተካከል፣ የሥራህን መስመር፣ የትምህርትህን መስመር፣ የቂራአትህን መስመር፣ ወላጆች ጋር ያለህን ግንኙነት፣ ልጆች ጋር ያለህን ትስስር፣ ሚስት ጋር ያለህን ትስስር የሚፈተሽበት ዓመት ነው። አትድገም 2010ን አሁን አትድገም። ኮፒ ፔስት ነው የምንኖረው አሁን እኛ። በነሐሴና በመስከረም መሃል ልዩነት የለውም ህይወታችን ውስጥ። ራሱን ነው የምንደግመው። አዲስ ዓመት ጸጋ ነው። አዲስ ዓመት ማስተንተን ነው። አዲስ ዓመት አቅጣጫ መለየት ነው። አዲስ ዓመት ኮምፓስ ማስተካከል ነው። አርrahማን አዲስ እድል ሰጠ። አሁን እንዴት ልጠቀመው? ምን ይጎደላል ህይወቴ ውስጥ? ጥፋ 3 ቀን 2 ቀን ሞባይል ዝጋ፣ 1 ቀን ሳሎና አትውጣ። እሰበው ላይፍን እንደ አዲስ ምንድነው ህይወቴ? አብዛኞቻችን አሁን ወጣት ነን እዚህ ውስጥ። ያው ወደ 40 እየገባን እኮ በእርግጠኝነት የሚቀረን እድሜ ካሳለፍነው በታች ነው። አሁን ባለንበት የህይወት ውጣ ውረድ ማለት ነው። አላ ኩሊ ሐል አዲስ ዓመት ትልቅ ጸጋ ነው። ሂሳብ ይፈልጋል። ጥሪው እየመጣ ነው። ድንገት መቆረጥ አለ መሃል ላይ። ሶፍ ማስተካከል ይፈልጋል። አላህ ጋር ማውራት ይፈልጋል። ፊት ለፊት የወጣቶች ናችሁና አዲስ ዓመት የተጨመራችሁ አዲስ ዓመት አላህ ኒዕማ የሰጠን እናንተን ስለ ወጣትነት ትንሽ አስታውሳችኋለሁ። እያወራን ያለነው ስለ ህይወት መርህ ነው። ከህይወት መርህ ውስጥ አንደኛው ይሄ ማይገኘውን የወጣትነት እንቁ ዕድሜህን በአግባቡ መጠቀም። ወጣትነት ትልቁ ጸጋ ነው። ወጣትነት በሁለት ድክመቶች መሃል ያለ ኃይል ነው። በእርጅናና በልጅነት መሃል የልጅነት ድካም፣ የእርጅና ድካም መሃል ላይ የሚገኝ ጥንካሬ ወጣትነት እንለዋለን። ወጣትነት ወደፊት የህይወታችንን መስመር የምናሰምርበት፣ የመስራት ጉጉት የናረበት፣ የመለወጥ ስሜት ያበበበት የእድሜያችን አስኳል። ወጣትነት በጫት ሚባክን አይደለም። ወጣትነት በሱስ ሚባክን አይደለም። ወጣትነት መሰረት መጣያን ራስህንም ቤተሰብህንም አገርም የምትለውጥበት እንቁ ኃይልህ ነው ወጣትነት። ይህን ወጣትነት በአግባቡ እንድትጠቀመው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወስያ ይሰጡሃል። اغتنم 5 قبل 5 5 ነገር አደራ ተጠቀምበት ብለው አንደኛው ወሸባበከ قبل حرمك ወጣትነትህን እርጅና ሳይመጣ ተጠቀምበት። ያኔ ወኔ ይክድሃል። ያኔ ጥገኛ ትሆናለህ። ያኔ በሽታ ይከባሃል። እርጅና ሲመጣ የሰው ጥገኛ መሆን ትጀምራለህ። አሁን ተጠቀምበት። አንዱ ከአረቦች ውስጥ ወጣትነቱን እንዲሁ በዋዛ ሳለፈውና እድሜው ገፍቶ የእርጅና አድማስ ላይ ቁጭ ብሎ ስለ ወጣትነት እችን ስንኝ ቋጠረ ይባላል። አላ ለይተ الشباب يعود يوما فأخبره بما فعل المشيب። አይ ምኞት ነው። አላ ለይተ ነህው ላይ ስንቀራ እነዚህ እንደ ደሊል የሚያመጧቸው ነው ነህዊዮች። አላ ለይተ الشباب يعود يوما من ወጣትነት አንድ ቀን በመጣልኝ فأخبره بما فعل المشيب እርጅና እንዴት እንደተጫወተብኝ ቁጭ አርጌ ነገረው ነበራል። ይሳካል? impossible። ምን ወጣትነት በመጣልኝ እንዴት እርጅና ጉድ እንደሰራኝ ነግደው ነበር። በሽታ መነሳት ሲከብድ፣ አይን ሲያስቸግር፣ ጥርስ ሲወልቅ ከባድ ጊዜ ነው። ይሄ እንቁ የህይወት ክፍል። ይሄን እንቁ የህይወትን ክፍል በአግባቡ ከተጠቀምክበት ሽልማቱ ትልቅ ነው። ካልሰራህበት ሂሳቡ ከባድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለን ተዙላ ቀደመ ዐብድ የውም አልቂያማ
የአደም ልጆች እግር እኮ የውመል ቂያማ አትንቀሳቀስም ሐታ ዩስአል አን አርበዒን ከአራት ነገር ሳይጠየቃሉ ከነዛ ውስጥ ወአን ዑምሪሂ ፊማ አፍና እድሜህን በምን አባከንከው የመጀመሪያ ሂሳብ አለ ከዛ አስከትሎ ሳላ ወአን ሸባቢሂ ፊማ አብላ ወጣትነትህን በምን አበሰበስክ አሁን አርrahማን ፊት ቀርቦ እየቃምነ ዲኤስቲቪ ያየነ ለማለት የሚደፍራል ለማላችሁ አላህ ይጠይቃል ሂሳብ ያንዳንዷን ሰዓቷ ደግሞ በዝርዝር ነች ላ يغادر صغيرة ولا كبيرة إلا أحصاها ኪታቡ ሁሉን ያዘ እዚህ ቦታ ላይ ምን ያረክ ነበር ሞባይል ስትከፍት ምን ነበር አላማ ለምን ነው ያመሸው ዝርዝር ነው የሚጠየቅ ይሄን ካለፈ ሽልማቱ የገዘፈ ነው ሰብዓቱን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም يظلهم الله في ظله يوم لا ظل إلا ظله ሰባት ሰዎችን ያኔ ከአርሽ ጥላ ውጭ ሌላ በማይኖርበት ጊዜ አላህ ያስጠልላቸዋል ከነዚህ ውስጥ ሻቡን ነሸዐ في عبادة الله በአላህ አምልኮ ያደገ ወጣት ይሄ አንዱ አርሽ ጥላ ስር ከሚጠለሉት አላህ ወጣትነታችን ከሚጠቀሙበት አላህ ያድርገን ወጣቶች አደራ ይሄ ዲን በወጣቶች የቆመ ዲን ረሱል ሰለላሁ ዐለይሂ ወሰለም 40 ዓመት ላይ የዳዕዋ ጥሪያቸውን ይዘው ሲነሱ ዓለምን የማቅናት ተልኮን ተሸክመው ሲነሱ ዓለምን እኮ ነው የታዘዙት አንድን ከተማ አልነበረም እያንዳንዱ ነብይ ለህዝቡ ነው የተላከው ወኢኒ ቡዒቱ ሊናስ ዓማ ይላል እኔ ለሰው ልጆች ነው የተላኩት ዓለምን የመለወጥ ኃላፊነት ግዝፈቱን ሰው በ40 ዓመታቸው ነው የተሰጣቸው ያኔ እነማንን አሰለፉ የመካ ወጣቶች ነበር በዙሪያቸው የከበቡት ምናልባት ብዙ ጊዜ የምንሰማው በጀነት የተበሰሩ 10 ወጣቶች አሉ አይደል እነማን ናቸው አቡበክር الصديق ሁለተኛው ማን ዑመር ኢብኑ الخطاب ከዛስ ዑስማን ኢብኑ አፋን ከዛስ علي بن أبي طالب كزاس طلحة بن عبيد الله كزاس عبد الرحمن بن عوف كزاس زبير بن العوام كزاس سعيد بن زيد كزاس سعد بن أبي وقاص كزاس أبو عبيدة بن الجراح السر مدر ليالو يجنة نيتبار غارانتي تستاتش عثمان عندي تلك صدقة سيست ما ضر عثمان ما فعل بعد اليوم كذبوا على عثمان يفلقون وانجل يسرى يقودهم يسرى لكو عدلم غارانتي تستوتا النزي أسروا يمكا وطاطوش نبر بدمي كرب ميلاتشو أبو بكر ነው እሳቸው 40 እሱ 38 ዓመቱ ነበር ዝቅ የሚለው ዑመር ነው እሳቸው 40 እሱ 28 ዓመቱ ነበር ሌሎቹ 20 ቤት 10 ቤት ናቸው እነዚህን ወጣቶች ያዙና ትውልድን ለወጡበት ሙሉ ማንነታቸውን ሰጡ ራሳቸውን ሰው ለዚህ ይሄ ዲንን እኮ ለማጥፋት ያልተሞከረ ነገር የለም ወዳጆች ብዙ ተሞክሮበታል ለምን ነው ማይጠፋው ለምን ነው ማያጨልሙት መሰረቱ ጠንካራ የእንደዚህ ወጣቶች አሻራ አለበት ወጣትነት ትልቅ ጸጋ የመጀመሪያው የህይወት መርህ ወጣትነትን ተጠቀመበት አሁን ዱንያውንም አሁን ስራ ቤትም መስራት ካለበት አሁን ንግዱንም አሁን አደራጀ ቅራአቱንም አሁን ቅራው ትምህርቱንም አሁን ተማር ትዳሩንም አሁን ያዝ አሁን ያንተ የሥራ ወቅት የኢንቨስትመንት ወቅት ነው 40 ስታልፍ ስኳር ይዘይራል ደም ይጎበኛል ድካም ይመጣል በሽታ ይከተላል ያኔ ጥገኛ ነው ያኔ ሰው እጅ ነው የምታየው እዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ከለመኑት ዱዓ ውስጥ
አላህ ሆይ የሪዝቄን ሰፊውን ፓርት በርጅና ያድርግልኛል። ያኔ ሰው እጅ መውደቅ የለብህም። ወጣትነት አሁን ወላጅ አስደስቱበት፣ አሁን ተደራጁ። ቤተሰብ የምታስደስቱበት ወቅት ቢኖር አሁን የወደፊት የህይወት መሰረት የምትጥሉት አሁን። ስለ አንድ ወጣት ልንገራችሁ ከሰሃቦች ውስጥ ሰዓድ ብን ሙዓዝ ይባላል። ብዙዎቻችሁ በስም ላታውቁት ትችላላችሁ። ሰዓድ ብን ሙዓዝ ከአንሳር መሪዎች ውስጥ አንዱ ነው። ሰይዱል አንሳር ይሉታል። የአንሳር ጎሳዎች መሪ ነበር፣ አይነታ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ጀመሩ፣ ማድረግን ቀጠሉ። የመካን ዳዕዋ ኦልሞስት ካዳረሱ በኋላ ወደ መዲና ልዑክ ላኩ። ማንን ላኩት? ሰፊሩል ኢስላም። ማንን ላኩ? ሙስዓብ ብን ዑመይር ላኩት ዳዕዋ ሊያደርስ። ሙስዓብን መዲና ውስጥ ገባ፣ ስለ እስልምና ማስተማር ጀመረ። ጥሪውን ብዙ ሰው ተቀበለ። ከነዛ ውስጥ ሰዓድ ብን ዱራራ የሚባል ምን አለው? ያ ሙዓዝ አለው፣ እኔ እስልምናን ተቀብያለሁ፣ የመዲና ህዝብ እንዲከተል ከፈለክ ሰዓድ ብን ሙዓዝ የሚባል አለ፣ እሱን ተከተለው፣ እሱን አሳምነው፣ እሱን ካሳመንክ የመዲና ህዝብ እንዳለ ያምንልሃል አሉት። አገኘው ሰዓድ ብን ሙዓዝን። ከዛም ሰዓድ ብን ሙዓዝ መጣና ምን አለው? እስልምናን ሲያቀርብ አገራችንን ልቀቃል። አወ ተስማዕ አዳምጠኝ አለ። ፈኢን ረዲተ ቀቢልተ፣ ከወደድከው ትቀበለኛለህ፣ ካልወደድከኝ ደግሞ ጥለንልህ ሀገርህን እንወጣለን አለ። ቃለ ቀድ አንሰፍት፣ አሁን እውነት ተናግረሃል አለ። ሰዓድ ብን ሙዓዝ ቁጭ አለ። የሙስዓብን የዳዕዋ ጥሪ ሊሰማ ስለ ተውሂድ አስተማረ፣ ስለ እስልምና አስተማረው፣ ቁርአንን አነበበለት። ልቡ ተማረከ። አላህ ልቡን ከፈተው፣ ሸሃዳን እዛው ቦታ ላይ ያዘ። አገሩ ላይ መሪ ነው፣ ህዝብ የሚፈራው የሚያከብረው ነው። ወደ ህዝቡ ተመለሰ። የናንተ ፊት አላቸው፣ የሴቶቻችሁም ይሁን የወንዶች ፊት ለኔ ሐራም ነው አላያችሁም ማለት ነው። ሐታ ትኡሚኑ ቢላሂ ወሕዳ አላቸው፣ በአላህ ብቸኝነት እስክታምኑ ድረስ። ወቱሰዲቁ ቢነቢይ መሐመድ ሰለላሁ ዐለይሂ ወሰለም፣ በነቢዩ እስክታምኑ ድረስ ፊታችሁን አላይም አላቸው። ህዝቡ ምን አለው? አንተ እኮ መሪያችን ነህ፣ ያልከውን ነው የምንከተላሉ። ህዝቡ በአጠቃላይ እስልምናን ተቀበለ። ሙሉ ህዝብ፣ ሙሉ ማህበረሰብ። ለዛ ነው መሪዎች ሲስተካከሉ ህዝብ ይስተካከላል ይባላል። ብዙ ጊዜ ንጉሶች ያጠፋሉ አይደል? እንዲህ ወደ ሳውዲም ወደ ምናምንም ወደ ኳታርም ወደ ኩዌትም ወደ ቱርክም ሚስቴክ ይኖራል። ከኔና አንተ የሚጠበቀው ዱዓ ነው ለነሱ፣ አላህ እንዲያስተካክላቸው። እዚህ ብተቻቸው ምን ትርጉም አለ? አገሪቱን ዳት ቀይራት፣ ዱዓህ ግን ሊቀይራቸው ይችላል። ስለነሱ አልጀዚራ ይተንትንቶ፣ አንተ ግን ዱዓ አርግላቸው። ተሳስተዋል፣ አዎ ሊሳሳቱ ይችላል። ለዛ ነው ሐሰን አልበስሪ ምን ይላሉ? እኔ አላህ የሚቀበላት አንድ ዱዓ ብትኖረኝ ለንጉሶች ነበር ማረጋት ይላል። ለራሳቸው ለወላጅ ለልጅ ስንት ሀጃ አለብናል። አላህ የሚቀበለው አንዲት ጥሪ ብትኖረ ለነገስታት አረጋት ነበር። ለምን? የነሱ መስተካከል ህዝብንም አገርንም ስለሚያስተካክለው። አሁን ትንሽ አብይ መጥቶ የሆነ ከለሩን እኮ ለውጦታል። የመሪ ለውጥ አገር ይለውጣል፣ ህዝብ ይለውጣል። ግልጽ ነው። ዱዓ የሚደረገው ለነገስታት፣ እነሱ ፖሊሲውን ካጣመሙት ከስር ያለው ያን ፖሊሲ ይዞ ነው የሚሄደው። አለቀ። ጃር መጅሩር ነው፣ ተቀጣይ ነው። ሰዓድ ብን ሙዓዝ የመሪነት ስልጣኑን ህዝቡን ለመምራት ተጠቀመበት። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ህዝቡ ሰልሞ ጠለዐ አልበድሩ ዐለይና እያለ ተቀበላቸው። ሙዓዝ እስልምና ላይ ኖረ። እስልምናን ሲቀበል 30 ዓመቱ ነበር። ወጣቶች ስለ እናንተ ነው ማወራ። ስንት ዓመቱ ነበር? የአገር መሪ ነው። 30 ዓመቱ
አጀሉ ደረሰ 37 ዓመቱ ላይ ነበር የሞተው ከ30 እስከ 37 ስንት ዓመት ቆይታ አድርጓል 7 ዓመት ታዲያ ሲሞት ምን ተከሰተ ለዚህ ጀግና ምን ተከሰተ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይንገሩና ረሱል ሰለላሁ ዐለይሂ ወሰለም እሱ ሲሞት ምን አሉ اهتز عرش الرحمن لموت سعد عرش የሚባለው ዓለም ለሱ መሞት ተርገፈገፋል ምን ማለት ነው ከባድ አንደኛውን ሰማይ ሁለተኛው ሰማይ ላይ ወስደህ ብትለው መሬት ላይ እንደወደቀ ሳንቲም ነው አሉ ግዝፈቱ አንደኛው ሰማይ ወፍረቱ 500 ዓመት ያሰላል ከአንደኛው ሰማይ እስከ ሁለተኛው ሰማይ ዓለም ያለው ጋብ 500 ዓመት ያሰላል አንዱን ሰማይ ወስደህ ሁለተኛው ላይ ብትለው መሬት ላይ እንደወደቀ ሳንቲም እንደዛው ያልክ ቀጥል ሰባቱን ሰማይ ሰብስበ ኩርሲይ የሚባለው ዓለም ላይ ብትለው መሬት ላይ እንደወደቀ ደጋ ግልጽ ነው ግዝፈት ኩርሲይን ሰብስበ ወስደ አርሽ ላይ ብትለው መሬት ላይ እንደወደቀ ቃ ማለት ይህ ግዙፍ ዓለም اهتز لموته እሱ ሲሞት ተርገፈገፋሉ ረሱል ሰለላሁ ዐለይሂ ወሰለም ወሲዐ ኩርሲዩሁ السماوات والارض ያ ግዙፉ ዓለም ለሰዓድ ሞት ፍጥረት ዓለሙን ያዘነዋል ሰሃቦቹ ተሸክመው ሲሄዱ ጀናዛው ቀለላቸው ያአላህ መልእክተኛ ጀናዛው እኮ በጣም ቀለለነ ጨርቅ ያዝነ መሰለን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ ያገዟችሁ እኮ መላእክቶች ነበሩ ጀናዛውን ለመሸኘት ከዚህም በላይ ረሱል ሰለላሁ ዐለይሂ ወሰለም نزل من السماء 70,000 ملكا ጀናዛውን ለመሸኘት ነብዩ ሰሃባ ብቻ አልነበረ የመዲና ሰው ብቻ አልነበረ 70,000 መላእክት የሱን ጀናዛ ለማጀብ ምን ማለት ነው አንድ ወጣት ከ30 እስከ 37 ዓመት ፍጥረት ዓለሙ የተናጋለት መላእክታን ወርዶ የሸኙት ጀናዛ የተሸከሙት ጀናዛ ወጣትነት ትልቅ ቋንቋ ነው ወዳጆች ጀግድነት ይፈልጋል እዚህ እድሜ ላይ ከስሜት በላይ ማደር እቺን እድሜን ሰርተህባት ለማለፍ ያልፋሉ ይሄ ብልጭ ብልጭ የሚለው ይጠፋል سعد بن معاذ سيد الأنصار الله ከነሱ ያድርገን ኢንሻአላህ ወጣቶቻችንን ሁላችን እንደዛ አላህ ያድርገን ኢንሻአላህ ጭንቀታችን አላህ ዲን ያድርገው والله ሁለተኛው የህይወት መርህ ካለን ጊዜ አንፃር ለመጠቀም ሁሉን የሰው ልጅ አክብረው እንደ ወንድም ተመልከተ ሁላችንም ከአደም ነን አደምም ከአፈር ነው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአደም ልጅ አላህ ፈጥሮታል በከለር አለያይቶታል በጎሳ ከፍሎታል በቋንቋ አለያይቶታል በቀለም ለያይቶታል ይህ የጌትነት ጥበቡ ነው የብሔር ልዩነት የቋንቋ ልዩነት ምን ባላበት አይደለም ምን ተዋወቅበት ለዛ ነው አላህ ጥሪ ያቀርባል ለሙእሚኖች ብቻ ለሰው ልጆች ያ አዩሃ الناس እናንተ ሰው ልጆች ሆይ ኢና خلقناكم من ذكر وانثى እኛ ከሴትና ከወንድ ፈጠርናችሁ وجعلناكم شعوبا وقبائل لتعارفوا ትተዋወቁም ዘንድ ነገዶችና ጎሳዎች አርገን ከፈልናችሁ በጎሳና በቀለም በቋንቋ መለያየት መተዋወቂያ ነው መተራረጃ አይደለም መበላያ አይደለም መወጋገዣ መጠፋፊያ አይደለም ሊተዓረፉ ልትተዋወቁ የሰው ልጅ ሁሉ ቻይናዊ ቢመስል በምን ይለይ ነበር አይለይም ግን ቻይና የራሱ ከለር አለው ጃፓን የራሱ አለው ሳውዲ ውድ ትለየዋለ ኦማኑን ትለየዋለ አሁን እንለያያለን የጎንደር ፊት ይታወቃል የጎራጌው ፊት ይታወቃል ሁሉም ይታወቃል ሊተዓረፉ ነው ልትተዋወቁ
ይሄን እንግዳ 6 ቢሊዮን ህዝብ እንዴት ትለያያል? አላህ በቋንቋም በነገድም ለያየንና እንድንተዋወቅ አረገ። ግልጽ ነው። መተዋወቂያ ነው፣ መጠፋፊያ አይደለም ወዳጆች። የቋንቋ መለያየት፣ የከለር መለያየት፣ የብሔር መለያየት የአላህ ተአምር ነው። ወሚን አያቲህ ይላል አላህ። ከጌትነት መገለጫው እኮ እክትላፉ አልሲነቲኩም ወአልዋኒኩም፣ የአንደበቶቻችሁ የቋንቋችሁ መለያየት፣ የከለራችሁ መለያየት ከጌትነት ተአምር የመገለጫ ነው። ምን ታረጋዋል? አይደለም ወዳጆች። ዓለም ላይ አሁን ከ6000 በላይ ቋንቋ ይነገራል። ይህ የአላህን ተአምር መመስከሪያ። ፀሐይ የአላህን ጌትነት ትመሰክራለች። ጨረቃ የአላህን ኃያልነት ትናዘዛለች። ሰማዩ የአላህን ኃይል ይናገራል። ቋንቋችንም እንደዛ። ፀሐይን አሁን ታወግዛታለህ በቀን ለምን ወጣች ብለህ፣ ጨረቃንስ ትሳደባለህ። የአላህ ተአምር ነች። ቋንቋም እንደዛ። አንተ የሌላውን ብሔር ልትወደው ይገባል። ቋንቋው ልታከብርለት ይገባል። አላህ ነው የፈጠረው። ወዳችሁ ነው እንዲያው ኢትዮጵያ ውስጥ የተወለዳችሁት አለ ከመሃላችሁ ፈርሞ ኢትዮጵያ ውስጥ የተወለደ የለም እኮ። አርረህማን ከዚህ ቦታ ይመጣላል፣ ከዚህ ጎሳ ውስጥ ይሄን ቋንቋ ተናግሮ ያድጋላል። እሱ ማለት አንተ ነህ። አላህ ነው የሰራህ አንተ። ቋንቋ መጠፋፊያ አይደለም። ዘርን መውደድ ወንጀል አይደለም። ዘርን መጠየቅ ወንጀል አይደለም። ተሳአሉነ ቢሂ ወልአርሐም ነው የሚለው። ዘርን ልታቅ ይገባል፣ ልጠይቅ ይገባል። እስልምና መቼ ነው የሚጣላ? ዘርህን መቧደኛ ስታረገው ቆሻሻ ይላል። ያን ዘርህን መውደድ አለብህ፣ ብሔርህን ማክበር አለብህ። አዎ አንዳንዱ ብሔርተኛ አትሁኑ ይላል። ሐሳቡ ራሱ ተቀላቅሏል። ብሔርህን መውደድ አለብህ፣ ዘርህን ማክበር አለብህ። ምኑ ነው የሚጠላው? ብሔርን ወግነ ሌላውን ያጠቃቀን ፈኢነሃ ሙንቲና ቆሻሻ ይሉታል። በረሱል ሰለላሁ ዐለይሂ ወሰለም ገለጸ። አላህ ተአምር ያደረገውን መቧደኛ ታደርገዋለህ? አይሆንም ወዳጆች። ሁለተኛው የህይወት መርህ ሁሉንም ማክበር፣ ሁሉን ቋንቋ መቀበል፣ ሁሉን ከለር ማክበር፣ ሁሉን ቋንቋ ላይ ክብር መስጠት። ይሄ ነው እስልምና የሚያስተምር። አይደለም ቋንቋህን፣ አይደለም ብሔርህን፣ ዲንህን እንኳን የጎጠኝነት መሸሸጊያ ካረከው እስልምና ያን ያወግዛል። ሁላችሁ የምታውቁት ፌስቡክ ላይ ሁሌ የምናነበው አንድ የነብዩ ሰለላሁ ዐለይሂ ወሰለም ወርቃማ ንግግር አለ። ዘረኝነት ጥንብ ናት፣ ተዋት። አንድ የሶስት ሰዎች ቁጭ ብለው የባለስልጣን ልጆች ናቸው። አንዱ ምን አለ? እኔ እኮ አባቴ የጦሩ ጄኔራል ነው አለ። ሁለተኛው ከፍ ሊል ብሎ እኔ ደግሞ እኮ የጠቅላይ ሚኒስትሩ ልጅ ነኝ አለ። ሶስተኛው ምን ይበል? ሙእሚን ነበርና ምን አላቸው? እኔ ደግሞ መላእክት ለክብሩ የሰገዱለት ሰውዬ ልጅ ነኝ አላቸው። የማን ልጅ? የአደም ልጅ ነኝ። ከክብር በኩል የአደም ልጅ ነን፣ ይበቃል። ይህ ከዚህ በኋላ የመጣ ነው ጎሳ፣ ቋንቋ። በኑ አደም ነው ያለን አላህ ሲጠራን፣ ያ በኒ አደም፣ እናንተ የአደም ልጆች። ክብር በኩል የሰው ልጅነት ይበቃል፣ የአደም ልጅነት ይበቃል። ከዛ አላህ አስከትሎ ምናል? ኢነ አክረመኩም፣ ከናንተ ውስጥ በላችሁ፣ አትቃኩም፣ ቋንቋ ብሔር አልጠራም። ሊተዓረፉ ካለ በኋላ ኢነ አክረመኩም፣ እናንተ ዘንድ እኔ ዘንድ ቦታ ያለው፣ አትቃኩም፣ እኔ የሚፈራው ፊስሪ ወልዓን። ይሄ እኛ ገብ ውስጥ አሁን እየገባ ነው። በብሔር በቦታ መርጦ አልተወለድንበት እኛ በዚህ ከለር እና አደራ። የህይወት ሁለተኛው መርህ በቋንቋ እንዳንጣላ፣ በብሔር እንዳንከፋፈል፣ ብሔርን ተገን አድርገን ሌላው እንዳናጠቅ ሽፋን ነው መሆን ያለብን። ለሙስሊሙ ይሁን ለክርስቲያን ብሔርህን ውደድ፣ ቋንቋህን አክብር። ያንተን ቋንቋ አከብራለሁ፣ የኔን ቋንቋ አክብር። በፍቅር በሰላም እንኖራለን። እንዳላረዝምባችሁ አላህ በሰማነው ተጠቃሚ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነብይ